በሳር ክፍክፋት አይ ካማረው ቤትሽ አይን እንዳንዳያለ አይ ልቤ ምታንድሽ ምንዳነው 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 አረ እንዳንዳን እያለ አረ እንዳንዳ አረ እንዳንዳን እያለ አረ እንዳንዳ ተዘፈዛለ ጎሞራ ተዘፈዛለ ይታከሙለታ ያገሬ ተዘፈዛለ አሂ የአምላክ ጸጋ ፍሬን ማህተበ ውበት የኖህ ኪዳን ርስት የዘመን እመቤት እኔማ ደካማሽ በፍቅርሽ መንኜ ተናፍቂኝ ጀመር እቅፍሽ ውስጥ ሆኜ ሰላም ጤና ይስጥልን ክቡራት አድማጭ ተመልካቾቻችን የምትከታተሉት አሜን ቲዩብ ነው። እንግዲህ በአሜን ቲዩብ ቆይታ ፕሮግራማችን ላይ የዛሬው የቆይታ እንግዳችን በተለያዩ መድረኮች እጅግ ብዙ ሰዎችን ያስደመመ በሙዚቃ ስራዎቹ የሚታወቅ በድምጹም እንግዲህ ትልቅ ደረጃ ላይ ደርሶ የነበረ ነገር ግን በተለያዩ ምክንያቶች መድረስ ያለበት ቦታ ላይ ያልደረሰ የራያ ቆቦ የሙዚቃ ፈርጥ በመባል የሚታወቅ አንድ ድምጸ መረዋ እንግዳ ጋብዘንላችሁ። እንግዳችን ራሱን ያስተዋውቃል። ማን ደህና መጣ? እንኳን ደህና ቆየኛል። እስኪ ሙሌ ማን ነው ከሚለው በመጀመር እስኪ ራስህን ተመልካቾቻችን አስተዋውቅልን። እንግዲህ ያው ሙሌ እዚሁ ራያ ተወልዶ እዚሁ ያደገ ነው። ሙዚቃም በትምህርት ቤት ገና ከትምህርት ቤት ጀምሮ የጀመርኩ ነኝ። ያው በተለያየ መንገድ ያው እንዳልከው መጀመሪያ ብዙ መንገድን ለመጓዝ ሞክሬያለሁ፣ ግን ያው ዛሬ ላይ እዚህ ነኝ። አሁን ሙሌና ሙዚቃ እንዴት ተዋወቁ? ሙዚቃ ትምህርት ቤት ላይ ሆኜ ተማሪ ሆኜ ትምህርት ቤት ላይ ምንድን ነው የሚባለው? ክበብ ነበርና እዛ ላይ በጣም ያው ስሜቱን ልጅ ምን ዝም ብዬ ዘፍናለሁ። ሙዚቃ ስሰማ ሙዚቃ ያለበት ቦታ ላይ ሁሉ ነው በጣም ጆሮዬ እንትን የሚለውና ከዛ አስታውሳለሁ የኔ ይርዳው ምናምን የወጡበት አልበሞች የወጡበት አካባቢ ነበረ። ድራማ ምናምን መድን ጸረ ኤድስ እንትን ስለነበረ ያን ሰራንና ከዛ አስታውሳለሁ የይርዳውን ነበር የሰራሁት እንተክላ ያቀርብ። ከዛ ጀምሮ ያው ኦሬዲ ከሙዚቃው አልወጣሁም ማለት ነው። ሙዚቃ እንግዲህ ያው መፈጠር ይፈልጋል። በእርግጥ ለዚህ መፈጠር አንድ ተፈጥረህበትም ለመውጣትም አስቸጋሪ ነው። እስካሁን በተጓዝኩበት መንገድ ቢያንስ የመውጣበት ብዙ ምክንያቶች ነበሩ። ከሙዚቃ ግን አልወጣሁም። በብዙ ፈተና ውስጥ አልፌያለሁ። የምተውበት በቂ የሆነ ምክንያት ነበረኝ። ግን ልተው ብለህ ላቁም ብለህ የምታቆመው ነገር አለ። እጅግ በጣም ከባድ ነው። ግን ነገን ተስፋ ታደርጋለህ። አሁንም እዚሁ ላይ ከመሰናክሎቹ ሳንወጣ ሙሌ ባላገሩ አይደል ላይ ተወዳድረህ ነበር? ባላገሩ ሳይሆን ኢትዮጵያን አይደል መጀመሪያ ላይ የመጀመሪያው ላይ ተወዳድሬያለሁ። እስከ ምን ሄደ ነበር? የመጀመሪያው ላይ እስከ 2 ሄጃለሁ።
በነሰርጽም ጊዜ ገብቼ ነበር። እስከ 3 ሄጃለሁ። ሁለቱንም እንዳልወደድክ ነው የሰማነው። የመጀመሪያውን ያው ከዚህ ወደዛም ተንቀሳቀስበት እያንዳንዱ እንትን ስለነበረ ቻሌንጅ ስለነበረው መወዳደሩ ትንሽ አስቸጋሪ ነበር። በሁለተኛውም ያው የቤተሰብ በጣም ትልቅ እንትን ውስጥ ስለነበርኩኝ አልተዘጋጀሁም። ባለመዘጋጀት ሄድኩኝ። እስከ 3 ነው የሄድኩት በነሰርጸ ሰዓት ማለት ነው። የተሰጠህ ስጦታና አሁን ያለህበት ሁኔታ ማለት የተሻለ ቦታ ላይ ላለመድረስ እንደ ምክንያት የምታስቀምጠው ነገር ይኖራል? አዎ ማለት ጥረት ብቻውን በእርግጥ ጥረት ያስፈልጋል። ጥረት ብቻውን ያው ፈጣሪ በፈቀደው ሰዓት ነው ማለት ብዙ ለፍተህለት ምንም ነገር ላይኖረው ይችላል። ብዙም ሳትለፋ ደግሞ እንዲሁ ለሙከራም ብለህ የምትሰራው ስራ ደግሞ ያው ዳር የሚያደርስበት ደረጃ ይፈጠራል። ዙሪያው ፈጣሪ የፈቀደው ነው የሚሆነው። በጥረት ብቻም ቢሆን እስካሁን ሳልሞክር ቀርቻ አይደለም። ቢያንስ ግን ያው የፈጣሪ ፍቃድ ያስፈልገዋል ትልቁ ነገር። ክቡራን ተመልካቾች እንግዲህ እንደተመለከታችሁት ያው እንደወደዳችሁት ተስፋ አደርጋለሁ። ሙሌ ያው እንዳየነው እንግዲህ መድረክ ላይ እጅግ ብዙዎችን የሚያስደምም ኤዲቲንግ እስኪመስል ድረስ የሚመስል አቅም ነው ያለህ ድምጽህ። ለምንድን ነው በክሊፕ ያልመጣኸው? ማለት ብዙ ሰዎች ብድግ ብለው ክሊፕ በሚሰሩበት ዘመን ላይ እንደው ከሌ ብሎ መግለጽ እንኳን ቢከብድ ወሬ በሚባል ደረጃ ያሉ ሙሉ ነገሮች እንኳን ሙዚቃ ሆነው እየመጡ ባሉበት ሰዓት ይሄን ድምጽ ይዘህ ለምን በክሊፕ አልመጣም? ያው ብዙ ሰዎች ይጠይቁኛል። የሚገርምህ ለምንድን ነው ማለት በስራ ደረጃ ትልልቅ ሰዎች ጋር ትሰራ ነበር። አሁንም ላይ ቢያንስ በራስ ስራ ለምንድን ነው የማትመጣው? ብዙ ሰዎች ይጠይቃሉ። ግን ትልቁ እኛ አካባቢ ላይ በተለይ ራያ ላይ ያለው ችግር ሙያው ላይ ማለት ነው ያው አብሮ የመብላት አብሮ የመጠጣት ባህሉ ሁሉም ሰው የሚመሰክረው የሚያውቀው ነው። የምንኖር በየኖርንበትም ስለሆነ እዚህ ሙያ ላይ ያለው ሁኔታ ግን ያው ያደንቅሃል፣ ያጨበጭብልሃል። ግን ለምንድን ነው ማለት ችግሩ ምንድን ነው የማትሰራበት ብሎ የሚጠይቅህ ቀርቦ የሚጠይቅህም ሰው የለም። አንተም ደግሞ ችግሬ ይሄ ነው እንዲጋፍ ወይም ደግሞ እንዲያግዙህም ስትጠይቅ ደግሞ አልተለመደም። በቃ ይሄ ትልቁ ችግር ስለሆነ እኔ እስካሁን በእርግጥ በጀመርኩበት ሁኔታ ቢሆን የራሴን የምሰራበት አጋጣሚ ይፈጠር ነበረ። ግን ያው ሁሉም እዚህ አካባቢ ያለው ሰው ሁሉም ሰው ያውቀዋል። የእናቴ ሁኔታ ነበረ። እሷን ለማስታመም የግድ አመታት ተቀምጫለሁ እዚህ። እየነገሩን ነበር ረጅሙን ጊዜ ያሳለፈው ያው ትልልቅ ሰዎች ጋር እንደሰራ ቅድም ጀምር አድርገህልናል። ከነዳይ ጽጌ ጋር ጭምር እንደሰራ ሰምተናል። እና ለእናቱ ዋጋ እንደከፈለ አይነት ነገርም መረጃዎች ደርሰውናል። እንደው አሁንስ ያለው ቁርጠኝነት ያለው ሀሳብ በምን እንጠብቅ? አሁን ለመስራት ወደ ሰፊ ከተማ ሄዶ ወደ ነበርኩበት የመስራት ሀሳብ አለኝ። ምናልባት እንግዲህ ማጋጣሚ አቋራጮች ደግሞ አጋጣሚ ተፈጥሮ ምናልባት ስፖንሰር የሚገኝበትም አጋጣሚ ከተገኘ በአጭር ጊዜ ውስጥ ለመስራት ዝግጁ ነኝ። እንግዲህ ክቡራን ተመልካቾች እንግዲህ ያው ፕሮግራማችን እየተከታተላችሁት ነው፣ እየወደዳችሁት እንደሆነ ተስፋ አደርጋለሁ። እንደው ፕሮግራም ጨዋታችን ትንሽ ጠንከር ጠጠር እንዳይልባችሁ ለዘብ ለማለት ያህል ሙሌ እስኪ እንደው አንድ ሙዚቃ ብትጋብዝልኝ። ቢልልኝ እንደ ሰው ቢልልኝ አይ ቢልልኝ አንቺን ቢትልልኝ አይ ቢልልኝ አይ ቢልልኝ ምን ነበር ቢልልኝ አይ ቢልልኝ ቢልልኝ
ቢልልኝ ምን ነበር ቢልልኝ አይ ቢልልኝ አንቺን ቢልልኝ አይ ቢልልኝ አይ ቢልልኝ ምን ነበር ቢልልኝ አይ ቢልልኝ። ሙሌ ከአሁን በፊት 1 2 3 አረ ከዚያም በላይ አካባቢ ስራዎች ላይ ተሳትፈሃል። የራስህም 1 2 ስራዎች አሉ ይመስለኛል። በከበርም ጭምር ብቅ ብለህ ነበር። ከበሩ በነገራችን ላይ ቆረጥ ብሎ ወጥቶ በጣም ተወዶ ነበር። ወዴት ጠፋ? አንድ ጊዜ የሆነ ከበር ስራ እንደውም በደንብ ኤዲት ያልሆነ ሁሉ ይመስለኛል እንደወረደ ሪከርድ የሚመስል ነገር ግን በጣም የተወደደ ነበር። ፌስቡክ ላይ ያስታውሳለሁ። ቆረጥ ተደርጎ ተለቆ በጣም ተወዶ ነበር። ለምን ጠፋ ማለት ምን ላይ ደረሰ? ያው 1 2 ሞክሬ ነበር። ያው እዚህ አካባቢ ባሉት የሙዚቃ ባለሙያዎች ነበር። የሆነ ሰዓት ላይ ትችት ነበር። ሙዚቃዎች የተቆራረጡ የተሰሩ ምናምን የሚል ነገር ስለነበረ ምናልባት የምንወዳቸው የምናከብራቸውን ባለሙያዎች ባለማስቀየም ከኔው ቢጀምር በሚል ሀሳብ ነበር። ኦልሬዲ ጀምሬው ሰርቼ ነበር። በዛ ምክንያት አቋረጥኩት። ብዙ ትልልቅ የምንላቸው ባለሙያዎች ተናግረዋል እና ከዛ አንፃር ተውኩት። በዛ ምክንያት ነው የተውኩት እና አሁን በቅርብ በእንግዲህ በአሚን ቲዩብ የምንልከው እንደ ከበርም ብዬም ማለስበው በሀገራዊ ጉዳይ ስለሆነ ሀሳቤን በዛ በግልጽ እየተዘጋጀሁበት ስላለ እሱም በቅርብ እንግዲህ ወደ ሰው ጆሮ ይደርሳል ማለት ነው። እንደው ጨረፍ አድርገን ለኦዲየንስ ታሰማለን። ያው ክቡራት አድማጭ ተመልካቾቻችን እንግዲህ በዚሁ አጋጣሚ ቃል እየገባልን ነው እንግዲህ ድምፃዊ ሙሉጌታ አለሙ አዲስ የሰራውን ስራ በአሚን ቲዩብ በኩል እንደሚያቀርብላችሁ እንግዲህ ምን አይነት ሙዚቃ ነው እያላችሁ ልባችሁ እየመጣ እንደሆነ ተስፋ አደርጋለሁ። እስኪ ጀመር አድርገህ ትንሽ የምታሰማቸው። የአምላክ ጸጋ ፍሬን ማህተበ ውበት የኖህ ኪዳን ርስት የዘመን እመቤት እኔማ ደካማሽ በፍቅርሽ መንኜ ተናፍቂኝ ጀመር እቅፍሽ ውስጥ ሆኜ እዩዋት ስትናፍቀኝ አጠገቤ ያለች ዘመን አበላሽቷት ሌላ መስላኛለች። ዘመን አበላሽቷት ሌላ መስላኛለች። የኪዳኑን ውሎ እንዳትፈታ አወይ ጊዜ በሷ በረታ ያውበትሽ በቀን ተረታ። በጣም እንግዲህ ክቡራን አድማጭ ተመልካቾቻችን በዚሁ አጋጣሚ ሙሌ እንግዲህ በአሚን ቲዩብ በኩል ይህንን የመሰለ ድንቅ ሀገራዊ ይዘት ያለው ኢትዮጵያ አሁን ያለችበትን ሁኔታ በደንብ የሚገልጽም ጭምር ይመስለኛል። ኢትዮጵያ በዚህ ሰዓት ለብዙ ኢትዮጵያውያን እየኖርንባት አጥተናታል። እየታየችን አይደለች። የምናውቃት ኢትዮጵያ ልመስለን ብላለች። እጅግ ገላጭ ሙዚቃ ነው። በቻናላችን በኩል ለማድረስ ቃል ስለገባህልን በወዲሁ በአሚን ቲዩብ ተመልካቾች፣ አድማጮች እና በራሴም ጭምር ስም አመሰግናለሁ። ሙሌ እንግዲህ ከአሁን በፊት ባህሉ ላይ እንዲሁ አንድ ራያ በሚል ስራ እናውቃለን። ተወዳጅ ስራ ነበር ይመስለኛል። በወቅቱ አለመለቀቁ አንተ እንድትወጣ ያለማድረጉ ጭምር ይመስለኛል።
አንድ ሰሞን እኔ በደንብ አስታውሳለሁ ሰርግ ላይ ሙሉ በሙሉ የሚጨፈርበት እሱ ነበር። ሌላ አካባቢዎች ላይ አዲስ አበባና ጎንደር ጭምር ሰምቼዋለሁ ሙዚቃውን። ለምን አልተለቀቀም ማለት ለምን ወደ ገንዘብ መቀየር አልተቻለም ነበር በወቅቱ? በሰዓቱ ያው ብዙ ጊዜ ስራ እንትን ስል የሀገሪቱ ያለችበትን ሁኔታ ወቅታዊ ጉዳይ ይገጥማል። ክሊፕ ለመስራት ሁሉ ተዘጋጅተን ለቀረጻ ለመግባት ሁሉ የሞከርንበት ጊዜ ነበረ። ከዛ የግርግሩ ሲነሳ በዛ ምክንያት ተቋረጠ። ከዛ በኋላም ስራ የምትሰራበት እያንዳንዱ ነገር በጣም ከባድ ነበረ። ያው ከአቅምም አንፃር ሲል ያው እስካሁን ያው የዘገየበት ሁኔታ እሱ ነው። ክቡራን አድማጭ ተመልካቾቻችን የአሜን ቆይታ መጫወት ፕሮግራማችን እንደቀጠለ ነው። እንግዲህ ፊት ለፊታችሁ እየተመለከታችሁት የምትገኙት ድምፃዊ ሙሉጌታ አለሙ ወይም ወረሃቡል በሚል ሙዚቃው በደንብ ይታወቃል። ሙሌ እንግዲህ እንደገለጸላችሁ በኢትዮጵያን አይደል እጅግ ከሚደነቁት ሰዎች መካከል አንዱ የነበረ ራያ ቆቦና አካባቢው ላይ የሙዚቃ አባት እስከ መባል የደረሰ እጅግ የሚገርም ድምጽ ያለው ሙዚቃን በስሜት ወይም በተሰጥቶ ብቻ ሳይሆን አውቆት የሚሰራ ድምጻዊ ነው። ሙዚቃን አውቆት ተረድቶት የሚሰራ ድምጻዊ ነው። እንግዲህ ያው የሙሌ ብቸኛው ችግር የስፖንሰርሺፕ ነው። እንግዲህ የሙሌ እኛ ጋር እውነት ግን ነው በትክክል ይሄን ነገር እኔ ራሱ አንድ ሁለት ገጥሞኛ ቃል ስፖንሰር የሚለውንና ልመናን ተለይቶ ያልታየበት አካባቢ ነው። እንደውም አንድ ያስታውሳለሁ እኛ ለሆነ ስራ ስፖንሰር ብለን ስንሄድ የሆነ ትልቅ ድርጅት ውስጥ ሄደን 100 ብር ሰጡን። በጣም የደነገጥኩበት ቀን ነው። ፕሮፖዛል አጽፈናል። ለዚያ ፕሮፖዛል ራሱ ያወጣነው ወጪ እኛና ፈጣሪ ነን የምናውቀው። ወደዛ ቦታ ለመሄድ ያወጣነውን የኮንትራት ባጃጅ እንኳን የማይሸፍን ብር አውጥተው አይዟችሁ በርቱ ምናምን ብለው 100 ብር። ከዛ ላይ የስፖንሰርሺፕ አይዲያውን በእኛ ሀገር አልተለመደም። ዳይሬክት ልመና ነው እንጂ አሁን ስፖንሰርሺፕ እናንተ በገንዘብ ደግፉኝ እኔ ማስታወቂያ ልስራላችሁ የሚለውን አይነት አካሄድ አይረዱትም እኛ ሀገር። እና እንግዲህ አድማጭ ተመልካቾቻችን ይሄንን መሳይ ድምፃዊ ይሄንን መሳይ የሙዚቃ ሰው እንግዲህ ሀገሪቱን ሙዚቃ ከማሳደግም አንጻር ሀገራችን ላይ ጥሩ ጥሩ ባለሙያዎች ከማፍራትም አንጻር በቀጥታ አድራሻውም አሊያም ደግሞ በአሜን ቲዩብ የዝግጅት ክፍል አድራሻ በኩልም እንግዲህ ብታናገሩን ይሄንን ድንቅ ድምፃዊ ፕሮዲውስ በማድረግ የተለያዩ ስራዎች እንዲሰራ ቢደረግ ሀገሪቱ ላይ አንድ ባለሙያ ማውጣት የሚቻልበት መንገድ እንግዲህ በዚህ መልኩ ነው ብዬ አምናለሁ። ሙሌ እስኪ አሁንም ጨዋታችን ጠንከር እንዳይል አንድ ደህና ሙዚቃ ብትጋብዘን ባይ ነኝ። በሀሳብ መዋለሌ እሷን መናፈቄ ተወደድኩ ብዬ ነው ዘውትር መጨነቄ እንደሆነ ስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ከጨከነ ልቧ ቁረጥልኝ ሆዴ ቁረጥልኝ ሆዴ ገመናህን ነግረክ ብሶትክን ሚስጥሩን የኑሬን መልኩን የቤትን ችግሩን አንተንም ከከዳች ሆዴ ቁረጥ ባክህ ልቧ ከጨከነ ከማነው በሀሳብ መዋለሌ እሷን መናፈቄ ተወደድኩ ብዬ ነው ዘውትር መጨነቄ እንደው ለስም ብቻ ከሆነ መውደዴ ከጨከነ ልቧ ቁረጥልኝ ሆዴ ከጨከነ ልቧ ቁረጥልኝ ሆዴ ቁረጥልኝ ሆዴ ማለዳ 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 መተሽ ማለዳ መተሽ እኔን ሳታገኝ ትመለሻለሽ እኔን ሳታገኝ ትመለሻለሽ ንገረኝ ይሉኛል ምኗ እንደሚናፍቅ ንገረኝ ይሉኛል ምኗ እንደሚናፍቅ አላያት ሰው ሁሉ ስትስቅ ስትጫወት አላያት
ሲያዩት ሁሉ ስትስቅ ስትጫወት አንደበቷ ማር ነው ሰው ምኑን አውቃ አንደበቷ ማር ነው ሰው ምኑን አውቃ ታይታም ታፍዛለች ታይታም ታፍዛለች እንኳንም ተናፍቃ ታይታም ታፍዛለች እንኳንም ተናፍቃ ታይታም ታፍዛለች እንኳንም ተናፍቃ። ክቡራን አድማጭ ተመልካቾቼ እንግዲህ ቆይታችንን እጅግ እንደምትወዱት እንደወደዳችሁትም ተስፋ አደርጋለሁ። ቆይታችን ይህንን ይመስል ነበር። ሙሌ እንግዲህ ፕሮግራማችንን ከመዝጋታችን በፊት የምታስተላልፈው መልእክት የምታመሰግነው አካል ካለ የመጨረሻ እድሉ ልስጥህ። እንግዲህ በመጀመሪያ ይህን ፕሮግራም አስበው ለዚህ ስቱዲዮ ስለጠራኝ የመጀመሪያው ምስጋና ለአንተ ይሆንላለሁ። እንግዲህ ፈጣሪ ያው አገሪቱ ያለችበትን ሁኔታ ትንሽ ከባድ ስለሆነ አምላክ ሀገራችንን ይባርክልን። ሀገር ሰላም ሲሆን ሁሉም ነገር ቀላል ስለሆነ በአዲስ ስራ በቅርብ ጊዜ እመጣለሁ ብዬ አስባለሁ። ፈጣሪ ሀገራችንን ኢትዮጵያን ይባርክልን። ሙሌ እንግዲህ አመሰግናለሁ። አክብረን ስለመጣህ እጅግ ከልብ አመሰግናለሁ በእኔና በአሜን ቲዩብ ተመልካቾች ስም። ክቡራን አድማጭ ተመልካቾቻችን የአሜን ቲዩብ የቆይታ መሰናዷችን ይህንን ይመስል ነበር። በዛሬው ዕለት እንግዲህ የቆይታ እንግዳችን ሙሉጌታ አለሙ ወይም ወራቡል በሚል ሙዚቃው የምናውቀው ድምፃዊ ሙሉጌታ አለሙ ነው። እንግዲህ ድምፃዊ ሙሉጌታ አለሙ ራያ ካፈረቻቸው ድምፀ መረዋ ድምፃውያን መካከል ነው። እንግዲህ ራያ ማህፀነ ለምለም ባህሉ ያልተነካ የኪነ ጥበብ አቅሟ ገና ያልተነካ እጅግ በጣም ብዙ ተሰጥኦ ያላቸው ወጣቶች ያሉባት አካባቢ ናት። እንግዲህ ራያ ውስጥ ባህላችንን በማሳደግ ኪነ ጥበባችንን በማሳደግ ረገድ እንግዲህ አሜን ቲዩብ የድርሻዋን ለመወጣት ቆርጣ ተነስታለች። እንግዲህ ራያ ላይ እንግዲህ የመጀመሪያዋ የቆይታ ስቱዲዮ በመሆንም እንግዲህ በር ከፋች ሆናለች። እንግዲህ ሙሌ እጅግ የሚገርም ባለተሰጥኦ ወጣት ነው። እንግዲህ በቆይታችንም እንዳያችሁትኝ ሙሌ ወደ ተሻለ ደረጃ እንዲደርስ በተሻሉ ስራዎች ወደኛ ወደ አድማጭ ተመልካቾቹ እንዲመጣ የተለያዩ አካላት ድጋፍ ሊያደርጉበት ይገባል። እንግዲህ አእምሮ ላይ ኪነ ጥበብ ላይ ነው ገንዘብ ፈሰስ ማድረግ ያለብን። ያው ለክፉ ነገር እንኳን ድጋፍ ይደረጋል። ይሄ እንግዲህ ትልቅ አቅም ነው። በጣም ብዙ ልጆች አሉ ወደ እናንተ ይዘናቸው ብቅ የምንለው እንግዲህ ደረጃ በደረጃ እናደርግ ብለን ነው። እንግዲህ ከድምፃውያን የመጀመሪያውን ድምፃዊ እንግዲህ በር ከፋች ሙዚቃ አይቻልም በሚባልበት ሰዓት ላይ ሙዚቃ እንደፍሮ ወደ ሙዚቃ የመጣ እንግዲህ የራያ ባለውለታ ድምፃዊ ነው። እንግዲህ ሙሌን ስፖንሰር የምታደርጉት እንግዲህ የተሻሉ ስራዎች ራሱ ግጥምና ዜማ ይሰራል። ያው አቅሙ አለው። በነበሩት የኢትዮጵያን አይዶል ቆይታ ላይ ከነ ድምፃዊ ዳዊት ጽጌ ጋር እንግዲህ የተሻለ ግንኙነት በመፍጠር ጭምር የተሻለ አቅም እንዳለው ያሳየ ልጅ ነው። በተሻለ ስራ እንድንጠብቀው የተሻላችሁ ኪነ ጥበቡ ላይ በተለይ ግንዛቤ ያላችሁ ሰዎች አብሮ የመስራት እድሉንም ማመቻቸት ለምትፈልጉ ሰዎች እንግዲህ የእሱን አድራሻም የመጀመሪያ ኮሜንት ቦክስ ላይ እናስቀምጣለን። የኢሜል አድራሻውንም ስልኩንም እናስቀምጣለን። በእኛ በአሜን ቲዩብ የዝግጅት ክፍል አድራሻ በኩልም ማግኘት ለምትፈልጉ በሁሉም የማህበራዊ ሚዲያ አማራጮች አሜን ቲዩብ ማግኘት ትችላላችሁ ማለት ነው። እንግዲህ ሙሌ አክብረን ስለመጣ በጣም እናመሰግናለን። የመሰናበቻ አንድ ሙዚቃ ብትልልን ግን ደስ ይለናል። ፍቅርሽ ወደና ሳሮት ይከርም አንቺን ላይ ረሳናይ የጨለም ምነው እንደመከራይ ሌቱ ረዘመ ፍቅርሽ ወደና ሳሮት ይከርም አንቺን ላይ ረሳናይ የጨለም ምነው እንደመከራይ
ሌሊቱ ረዘመ። በጣም እናመሰግናለን። እንግዲህ ክቡራት አድማጭ ተመልካቾቻችን የነበረን የአሜን ቲዩብ የቆይታ መሰናዷችን እንግዲህ ይህንን ይመስል ነበር። አሜን ቲዩብ አሳድገሽኛል በማር በወተት ኢትዮጵያ የማማ ምድራዊ ገነት ጋራ ሸንተረር ወንዙ ሸለቆሽ ልብን ይማርካል አትኩሮ ላየሽ ጋራ ሸንተረር ወንዙ ሸለቆሽ ልብን ይማርካል አትኩሮ ላየሽ አሳድገሽኛል ኢትዮጵያ በማር በወተት እማማ ኢትዮጵያ እማማ አሳድገሽኛል ኢትዮጵያ በማር በወተት እማማ